በትላንትና ታሪክ ማንም አይመዘን። ትላንትና ሲቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለካው ዛሬ በቆምክበት አቋም ላይ። እግዚአብሔር እኮ እያኖረን ነው ሁላችንም፣ ሁሉንም ሳይመለከት ኃጢአትን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለኝ? የትኛው ንጽህና ነው አንተ እንደጠቆም ያደርግ? አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኛቸው። በምትችለው አቅም በምትችለው ልክ እንደ ጠዋት በመስኮት እንደምትገባ ፈገግታ ነው አንተ መልካም ስታደርግ እግዚአብሔር ፈገግ የሚለው። መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካም ልቦና። ስለዚህ ፈተና እንዳለብህ ማወቅ መቻል አለብህ። ምቀኛ እንዳለብህ ማወቅ መቻል አለብህ። ቅድም እንዳልኩ ነው ክርስቶስን ያዘው እየከመጣ እኛ ኃጢአተኞች ላንሰደብ ላንተች አንችልም። በጣም ጥሩ ምን አስቸው ነገር እርሳው ተው ዝም ብለህ ወደፊት ሂድ። እግዚአብሔርን ከፊት አድርገህ ከኋላ አድርገህ ምን መንገድ መቀጠል ነው። መልካምንም አድርግ ዋጋንም ታገኝ። የማትገመት ሰው ሁን ማለት ይሄ ነው እንግዲህ። አዶናይና ዩቲ የማይገመቱ ሆነዋል። ምን ይዘው እንደሚመጡ ግን እቺን ቢዋይዲሲ የጉል ለማሸነፍ የነበራቸውን ፉክክር ታስታውሳላችሁ። ሁለት ጎራ ተከፍሎ እጅግ በጣም ሰርፕራይዝ የሆነ ነገር ነው የተፈጠረው። አዶናይ ምርጥ የዓመቱ ቲክቶከር ሆኖ መሸለሙ ይታወሳል። አሁን ግን ሁሉ ነገር አልፎ እንደዚህ ተጣምሮ አብሮ ስራ መስራት በጣም ደስ የሚል ነገር ነው። ሁሉም ሰው ከነሱ ሊማር ይገባል ብዬ አስባለሁ። ቴንኪው